ሙስሊሞች ከሆናችሁ በዚህ ቪዲዮ በጣም ትደሰታላችሁ። ዛሬ የምነግራችሁ ስታስነጥሱ ለምንድነው አልሐምዱሊላህ የምትሉት? አታውቁ ከሆነ እስከ ቪዲዮ መጨረሻ ድረስ ተመልከቱ። ነብዩም የኔን ሱና ለሌሎች አስተላለፈ ጀነት ውስጥ ከኔ ጋር ነው ስላሉ ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። እጅግ በጣም ያስገርማል። ሳይንቲስቶች ነው ይሄንን እውነታ ዛሬ ላይ ያረጋገጡት። አንድ ሰው ሲያስነጥስ በሺዎች የሚቆጠሩ ጀርሞች ከሆዱ ይወጣሉ፣ ከሰውነቱ ይወጣሉ። እጅግ በጣም ይገርማል። ነብዩ ከዘመናት በፊት ይህንን እውነታ ነግረውን አንድ ሰው ሲያስነጥስ ለጌታው ምስጋና ማቅረብ አለበት ብለውን ነበር። እናም ማስነጠስ ከአላህ የተሰጠን ስጦታ ነው። ምክንያቱም ስናስነጥስ ሰውነታችን ውስጥ ያሉ ጀርሞች፣ ቆሻሻዎች ይወጣሉ። ነገር ግን እዛው ቢቀመጡ በሽተኛ ያደርጉን ነበር። ሱብሃንአላህ። ሳይንሶች ኢሙኑ ሲስተም ወይም ደግሞ ተፈጥሯዊ መከላከያ ብለው ይጠሩታል። እናም አልሐምዱሊላህ የምንልበት ምክንያት ይሄ ነው። ሁላችሁም ኮሜንት ላይ አልሐምዱሊላህ እያላችሁ ይህን ቪዲዮ ለሁሉም ሰው አድርሱ። ነብዩ የኔን ሱና ለሌሎች አስተላለፈ ጀነት ውስጥ ከኔ ጋር ነው ብለዋል። ጀነት ውስጥ ያገናኘን። ወሰላሙ አለይኩም።